ማለት ነው አሁን ለምን አይነት ስፖርት ነው የሚሆነው ስንት ይባላል ዋጋው የስንት ነው ልዩነታችሁ ከውጭ ከሚመጣው ጋር ምንድነው ከውጭ መምጣቱ ነው ልዩነት በየማስብ ዋጋውን በጣም ተመጣጣኝ ነው አይደል ከውጭ ከሚመጣው ደረጃው በጣም ይወልሽ ከስንት አሁን ኦልሞስት 75% አካባቢ ቅናሽ አለው ይሄኛው ከውጭ ከሚመጣው እነዚህ እቃዎች ዋስትና አላቸው ሰላም ውድ የኖር ቲቪ ተመልካቾቻችን እንዴት አላችሁ? እንግዲህ ዛሬ በከተማችን አዲስ አበባ እየተገጣጠሙ ያሉ የጂም ቤት እቃዎችን አንድ ላይ እናያለን። ጂም ቤት መክፈት ለምትፈልጉ እንዲሁም ደግሞ በቤታችሁ የተለያዩ ስፖርታዊ እንቅስቃሴዎች ማድረግ ለምትፈልጉ አንድ ቆንጆ ጂም ቤት እናያለን። እስኪ አብራችሁ ቆዩ። ሰላም። እሺ ለማለት እግዚአብሔር ይመስገን። እስኪ ራስን ለተመልካቾች አስታውቅልኝ። እሺ ኢብራሂም ባላሉ የጂም እቃዎች ማምረቻ ባለ በጣም ጥሩ። ቤስት የጂም እቃዎች ማምረቻ ከተጀመረ ምን ያህል ጊዜ ሆኗል? ረጅም ዓመት ነው ኦልሞስት ከ10 ዓመት በላይ ነው። ረጅም ዓመት 10 12 እንደዛ አካባቢ ሆኗል። በጣም ጥሩ። እስኪ እቃዎቹን እያንዳንዱ እንድታሳየኝ። እሺ ያው የምናመርታቸው በሞላ የጂም እቃዎች ናቸው። ለስታንዳርድ እና ለቤት ውስጥ ብለን እንለያቸዋለን። ለቤት ውስጥ የሚሆኑት ትንሽ በቲክነስ በስፋት አነስ ያሉ ናቸው። ቤንቾችም እንደዛው አሁን ይሄ ኦሎምፒክ ቤንች ነው የሚባለው። የትኛው? ይሄኛው ማለት ነው ስታንዳርድ ቤንች ነው ማለት ነው። ለኮሜርሻል ነው ለጂም የሚሆነው ማለት ነው። ስለዚህ ይሄ ለቤት አይሆንም ማለት ነው። ይሄ ለቤት አይሆንም፣ በጣም ይገዝፋል። ፊዚካሊ ትልቅ ነው፣ ከባድ ኪሎ እንዲችል ተደርጎ ነው የሚመረተው ማለት ነው። ለቤት ውስጥ ግን ማክሲመም የሚነሱ ኪሎዎች ተብሎ የሚገመቱ አሉ። እሱን ይችላል ተብሎ የሚታሰበው የሚሰራባቸው ናቸው ማለት ነው። አሁን ይሄ ለምን አይነት ስፖርት ነው የሚሆነው? ይሄ ለደረት ነው። ለደረት ቤንች ነው። ቁልቁለት ሜዳ ዳገት ይሆናል። በቃ ሙሉ በሙሉ የሚሰራው ለደረት ቤንች ነው። ለደረት ማሽን መስሪያ ነው። ሌላ እነዚህ አጀስተብል ቤንቾች ይባላሉ። ይሄኛው ብዙ ስራዎችን ይሰራበታል። ያው ደረትም ይሰራል፣ ባይሴፕስ ትራይሴፕስ እየተባለ ብዙ አይነት ስራዎች ይሰራበታል። ይሄስ ለቤት ነው ወይስ? ይሄኛው ይሆናል። ይሄ ለቤትም ይሆናል፣ ለጂምም ይሆናል። ይሄ ሁሉም አጀስትመንት አላቸው ማለት ነው። ይሄ ለቤትም ይሆናል፣ ለጂምም ይሆናል። ግን አሁን ተብሎ የተሰራው ግን ለኮሜርሻል ለጂም ነው። አነስ ያሉ በዋጋም ይቀንሳሉ። ለጂም ሲመረትና አሁን ብረቱ ከዚህ ያንሳል። ኖርማሊ ይሄ ከላይ የምንጠቀማቸው ስፖንጁ ምናምን አንድ ነው፣ ሲስተሙ አንድ ነው። ከስር ያለው ብረት እሱ ብቻ ነው የሚቀየር፣ የብረቱ ብቻ ነው የሚቀየር። ስንት ይባላል ዋጋው? ስንት ነው? እነዛው ለጂም ሲሆንና ለቤት ውስጥ ሲሆን ይለያል። ለቤት ውስጥ ሲሆን ከ8000 እስከ 10000፣ ለጂም ሲሆን አነስ የሚል፣ ለጂም ሲሆን ደግሞ እስከ 16000 ብር ድረስ ማክሲመሙ ይሄ ነው። በጣም አሪፍ። የዚህኛውን ዋጋ ነገርከኝ። ይሄኛው ደግሞ ከ17000 ጀምሮ አለ። ይሄ ከ17000 ብር ጀምሮ ይመረታል። ግን ጣራው ግን ለቤትም አንድ ነው ዋጋው ወይ? አይደለም፣ ለቤት ውስጥ ሲሆን ይቀንሳል። እሺ ወደዚህ ነው። ይሄ ባይሴፕስ መስሪያ ነው። ይሄ ለጂም ተብሎ የተመረተ ነው። ክብደት ማንሻ ነው። ዲስክ እዚህ ጋር ይጨመርበታል። አጀስትመንት አለው። እዚህ ጋር በተለያየ ኪሎ ይገባል ማለት ነው። የሚጨመረውን ያህል ኪሎ እየተጨመረ ይሰራበታል። አሁን እየሰራ ያለው እሱ ባይሴፕስ ነው። አጀስትመንት አለው። ወንበሩ ለአጭር ሰው ለረጅም ሰው ተብሎ ከፍ ዝቅ ይላል ማለት ነው። አጀስተብል አለ። ይሄኛው ሃመር ነው። ምንድነው ሃመር የሚባለው? ያ ሃመር የሚባል ካምፓኒ ያመረተው ነው። ያው ኮፒ ያደረግነው ነው ከውጪ። የደረት መስሪያ ነው። የደረት አለው። ከዛ በኩል ደግሞ ፑል ዳውን አለው። ሞክሮ ያሳይሻል። ይሄ ለደረት ነው ማለት ነው። ለደረት ነው። እዚህ ላይ ዲስኮች እየተጨመሩ በየኪሎ እየጨመረ ይመጣል ማለት ነው። በዚህ በጀርባው በኩል ሌላም ስራ አለው፣ ፑል ዳውን ማለት ነው። አሁን ይሄንንም ስፖርት እዚህ ጋር ብረት ይገባበታል ማለት ነው። ተመሳሳይ ነው። ሎድ ይገባበታል። በጣም አሪፍ ናቸው። በጣም በሀገር እጅ እየተሰሩ ያሉ አይመስሉም ጭራሽ። በጣም ኳሊቲ ናቸው። ይሄ ለምንድን ነው? ለጀርባ። ይሄ ጀርባ ነው። የጀርባ መስሪያ። ምን ያህል ነው? ይሄ ዋጋው ስንት ነው? ይሄ 45000 ብር አለ። 45 አነስ የሚል ከዚህ አነስ የሚል አለ 30 ሺህ። ይሄ ለንግድ ነው እንጂ አሁን ለመኖሪያ ይሆናል? ለመኖሪያ ሲባል ያው ቲክነሱ ነው የሚቀንሰው እንጂ ይሆናል። አሁን የስታንዳርዱ ከዚህ ስፋት አያንስም። ከስታንዳርድ ውጪ ይሆናል። ካሳነስ ነው ቲክነሱን ነው የምንቀንሰው። ይሄ ሲሆን ማለት ነው። ይሄ ፍሮንት ስኳት ነው የሚባለው። ይሄ የእግር ነው ማለት ነው። የእግር ነው። አሁን ይሄም የእግር መስሪያ ናቸው። እነዚህ አሁን ዳይሜንሽኑ ምናምን ፈንክሽኑ ሁሉ ከስታንዳርድ አይነት ነው። በቃ ምንም ከውጭ ጋር የሚለየው አይነት ነገር የለም። ከውጭ ከመምጣቱ ካየኋቸው ማሽኖች ጋር ልዩነታችሁ ከውጭ ከሚመጡት ጋር ምንድን ነው? ከውጭ መምጣቱ ነው ልዩነት ብዬ የማስበው እንጂ ምንም የጥራቱ አንድ ነው። የጥራቱ ጉዳይ አሁን ብዙ ጊዜ አሁን እንደዚህ አይነት ነገር የሚፈራው
የፊኒሺንግ እና የስታንዳርድ የሜዠርመንት የዛ ጉዳይ ነው። አሁን ግን ይሄኛው ልክ በዛው ስታንዳርድ እንደምታየው በጣም ደረጃውን የጠበቀ ነው። ዋጋውን በጣም ተመጣጣኝ ነው አይደል? ውጭ ደረጃው በጣም ይወልሽ ከስንት አሁን ኦልሞስት 75% አካባቢ ቅናሽ አለው። ይሄኛው ከውጭ ከሚመጣው ከውጭ ከሚመጣው ማለት ነው። አንዳንድ እቃዎች ላይ ደግሞ ስታይ ከዛ በላይ ለምሳሌ የኦሎምፒክ ቤንች 20 ምናምን ሺህ ብር ያልኩሽ አለ። ያው ከውጭ ሲመጣ ከ100 ሺህ ብር በላይ ነው። ውድ ነው በጣም ውድ ነው። 100 ሺህ ብር በላይ ነው ቤንች። ስለዚህ እዚህ በቀላሉ የፈለጉትን አይነት ማሽን በቀላሉ ለመጠገን መልሶ ለመጠገን በጣም ቀላል ነው። ገባሽ? የሆነ ነገር እንኳን ቢሆኑ ማለት ነው አይሆኑም። ቲክነሳቸው ወፍራም ነው። ለመቀላል ነው። ዳምፔሎች አሁን እንደነዚህ ዳምፔሎች ቤት ውስጥ የሚመረቱ እዚሁ የምናመርታቸው እንደምታየው ኳሊቲ ናቸው። በጣም እዚሁ የሚመረቱ ናቸው እነዚህ ዲስኮቹ ማለት ነው። አሁን እነዚህ ዳምፔሎች በየኪሎቸው ይለያያል አይደል? ይለያያል። ዋጋቸውስ ምን ያህል ነው? ዋጋ አሁን አይነት አላቸው። 3 አይነት ዋጋ አለ። ከ300 ኪሎ 350 ብር ጀምሮ 400 ብር፣ 450 ብር ጣራው ትልቁ የሚባለው በጣም ኳሊቲ በክሮም የምንሰራው አይዝግም ብረቱ። ሌላው ማለት እዚህ ብዙ ጊዜ ችግር የሚፈጠረው ዳምፔል ላይ የግራ ቀኝ ምናምን እንደዚህ መዛባት ነገር ይኖራል። ብዙ ጊዜ ኪሎቸው እኩል አይሆንም። አማይሆን ግን እኛ ጋር የምናደርጋቸው ነገሮች ምንድነው? አንደኛ በካልኩሌሽን እንሰራለን። የራሱ ካልኩሌሽን አለው። ሁለተኛ ነገር ደግሞ ሚዛን ዲጂታል ሚዛን አለ። እዛ ላይ ነው በነግራሙ እየተስተካከለ ነው የሚወጣው ማለት ነው። ስለዚህ ያ ነገር ስጋት አይኖርም ማለት ነው። እንደዚህ ስጋቶች አይኖርም። ፓወር አክሶ ነው የሚባለው። እንደዚህ ድፍን ብረት የምንቆርጥበት ነው። እነዚህ ድፍን ብረቶች ማለት ደግሞ ለዳምፔል የምንጠቀማቸው ማለት ነው። መጀመሪያ እዚህ ጋር ነው የሚመጣው። እዚህ ጋር በሚፈለገው ሳይዝ ይቆራረጣል። እዚህ ከጨረሰ በኋላ ደግሞ ቀጣይ ማሽን አለ። ወደዛ ጋር እንሄዳለን። ዋው ያው ብረቱ መቁረጫው ድፍን ብረት ስለሆነ በጣም ሲቆርጥበት ይላዝዛልና ጥርሶቹ እንዳይበሉ ረጅም ጊዜ እንዲያገለግል እንደዚህ ሰዓት እንዳይፈጠር ምናምን እንዲያገለግል ሌላ የብረቱ ረጅም ጊዜ ማሽኑ እንዲቆይ ነው፣ ጥርሱ እንዲቆይ ማለት ነው። እዛ ጋር ተቆርጦ ሲያልቅ ወደዚህ ማሽን ይመጣል ማለት ነው። እዚህ ማሽን ላይ በምንፈልገው ኪሎ ከመልክ ጋር ፌስ ይሰራለትና ስለዚህ ኪሎ የሚወስነው ይሄ ነው ማለት ነው። ትልቅም ትንሽ አዎ የራሱ ኪሎ አለው። ግን በዚህ እየተቀነሰ እየተመዘነ የምንፈልገው ኪሎ ድረስ እስኪመጣ ድረስ በዚህ ማሽን ይሰራል። መልኩንም ጨርሶ ይመጣል ማለት ነው። ይሄ ማሽን ደግሞ ምንበሳበት ነው፣ ድፍን ብረቶች የሚበሱበት ነው። እነዚህ ማሽኖች ላይ የሚገጣጠሙ ሎዶች አሉ። እነዚህ 3 ናቸው። ቀዳዳ እዚህ ላይ ይደረጋል። በዚህ ማሽን ሰርተን ነው የምናወጣው። ሁሉም አንድ አይነት ናቸው። ስለዚህ ይሄ ለመብሳት ነው ማለት ነው። ይሄንን ለመብሳት ነው የምንጠቀምበት። ለስራም አያስቸግርም ማለት ነው። አያስቸግርም። አንደኛ ስራውን በጣም ኳሊቲ ያደርገዋል። አሁን በሰዓት እንደዚህ የሚበሱ ነገሮች አሉ። በዛም በሰው የራሱ አጀስትመንት አለው። ወርዶ እስከምንፈልግበት ድረስ ይበሳል ማለት ነው። እየተቀያየረ ፓወሩን እየቀያየረ ስሎ ፋስት አለው። ጉልበት እንዲበሳ አሁን እንደዚህ ነገሮች ስንበሳ የራሱን እዚህ ላይ የምንጠቀማቸው ማርሾች አሉ። እነሱ እየተጠቀምን የምንፈልገውን ድረስ ይበሳልናል ማለት ነው። አንድ ሳይዝ ብቻ ነው ይበሳል ወይስ የተለያዩ ሳይዞች? ይበሳል። አሁን በጣም ትልልቅ ቀዳዳዎችም ይበሳሉ። እዚህ ጋር እንደምታያቸው ስቴፕ ጠብቆ ስለሚበሳ እንጂ ስቴፕ እየጠበቀ እየበሳ ይሄዳል ማለት ነው። ስለዚህ ምንም ልፋት የለውም ማለት ነው። ቀላል ስለሆነ ይሄ ማንኛውም ሰው መስራት ይችላል። አዎ ይሄኛው ምንም እንትን የለም። ሙያተኛ ግን አለው፣ የራሱ ሙያተኛ አለው። በራሱ ሙያተኛ ይሰራበታል ማለት ነው። እንግዲህ ተመልካቾቼ ጂም ቤት ለመክፈት ይሄን ያህል ቀላል የሆነ ይመስለኛል። እዚሁ በሀገር እጅ በሀገር ልጅ እየተገነቡ ያሉ ቆንጆ እቃዎችን አይተናል። እስኪ አሁን ደግሞ ጂም ቤት ለመክፈት ምን ያህል ካፒታል ያስፈልጋል የሚለውን ከሱ እንጠይቅ። እሺ አሁን አንድ ሰው ጂም ቤት መክፈት ቢፈልግ ምን ያህል ካፒታል ይጠይቀዋል? አሁን 3 አይነት አለው ደረጃ። ለምሳሌ ከአነስተኛ ከሆነ እስከ 500 ሺህ ብር፣ ከዛ መካከለኛ የሚባል ከሆነ ከ500 ሺህ ብር በላይ ሁሉንም እቃ ያሟላ ማለት ነው አይደል? አዎ አይነት አላቸው። አሁን 500ንም ዘረዘርልሻለሁ ያ ነው። ከዛ በኋላ ባለው ደግሞ ጥሩ ጂም መክፈት ከፈለገ ከ1.5 ሚሊዮን ብር በላይ 2 ሚሊዮን 1.5 ሚሊዮን ጀምሮ ከፍ ሲል እንደዛ ይደረጋል። ልዩነታቸው ምንድነው? ለምሳሌ ኬብል ክሮሶች ምናምን ሲደረግ ኪሎቸው አነስ ያለ አንድ እሱ ነው፣ ለትንሽ ቤት ማለት ነው። አንድ እሱን ነው የምናደርገው። ዳምፔሎች አነስተኛ ይሆናሉ፣ ብዛት አይኖራቸውም። ባርቤልም እንደዛው።
ለምሳሌ ኦሎምፒክ አንድ አይነት ሆኖ የብዛት ልዩነት ነው ማለት ነው። የብዛት ልዩነት ብቻ ሳይሆን ለምሳሌ ኦሎምፒክ ቤንች ላይ አይኖርም በ500,000 ብር ውስጥ ሌሎች ስታንዳርድ ቤንች የሚባል አለ እሱ ነው የሚሆነው ማለት ነው። አጀስተብል ቤንች በእንደነዚህ አይነት አይሆኑም ሌላ ይሆናል ይቀያየራሉ አነስተኛ ነው ባንድ እስከ 1 ሚሊዮን ብር ከወጣሽ ግን ኦሎምፒክ ቤንች ይኖራል። አሁን ያየናቸው ማሽኖች ይኖራሉ። ሌላ ኬብል ክሮስ የሚባል አለ ጃንግል የሚባል አለ ማሽን ያው ታሳያቸዋለሽ ልክልሽና እነሱ አሉ ዲስኮች እነዚህ አሉ ይደረጋሉ። ከ1 ሚሊዮን ብር ከ1.5 ሚሊዮን ብር ድረስ ሲያወጣ ግን አንደኛው ኦሎምፒክ ቤንች ደብል ይሆናል። ኬብል ክሮስ ይኖራል። ጃንግል የሚባል ማሽን አለ ላዩ ላይ እስከ 80 ኪሎ የሚጫንበት 80 4 ቦታ 60 4 ቦታ የሚደረግበት አለ። እነዚህ ባክ አሉ። ብረታቸው ይለያል። የብረቱ ሳይዝ ራሱ ይለያል። ሌላ አይነት ብረት ይሆናል። አሁን የምታያቸው በነገራችን ላይ አነስ ያለ ዋጋ የያዙ ናቸው። ከዚህ በላይ ደግሞ አሉ። ቪዲዮቹን ስልክልሽ ታያቸዋለሽ። ዲስክ እነዚህኞቹ በደብል ይሆናሉ። ዳምፔል ለምሳሌ ከ1 ሚሊዮን ብር በላይ አውጥቶ የሚመጣ ሰው ዳምፔሉ ራሱ ደብል ይሆናል ማለት ነው። ለምሳሌ አንድ ሰው ብቻ ጥራቱም ከፍ ይላል። የብረቱ አሁን ለምሳሌ ዳምፔል በ350 የምናደርገው ያኛውን አነስ ያለ ኪሎ ነው። በ500,000 ብር መክፈት የሚፈልግ ሰው ዳምፔሉ በ350 ይሆናል ማለት ነው። ከፍ ያለ ደግሞ ካፒታል ሲሆን ዳምፔሉ ከፍ ይላል ማለት ነው። ዳምፔሉ ባለ 400 ይሆናል ወይ ደግሞ ባለ 450 ይሆናል። ኳሊቲያቸው እየጨመረ ይላል። ዲስኩ ብዛትም ይጨምራል፣ ኳሊቲውም ይጨምራል፣ እቃዎቹም ይጨምራሉ ማለት ነው። ከ500,000 ብር መነሻ ከፍ ሲል ግን እስከ 1.5 ሚሊዮን ብር ደግሞ ከ1.5 ሚሊዮን በላይ እስከ 2 ሚሊዮን ብር ቢያደርግ መክፈት ይችላል ማድረግ ይችላል። እንደዚህ ማድረግ ይችላል። በጣም ጥሩ። እነዚህ እቃዎች ዋስትና አላቸው። የስንት ዓመት ዋስትና እስከ 3 ዓመት ድረስ እንሰጣለን። ምንም ነገር ቢሆን ሄደን ለማስተካከል ማለት ነው። እስካሁን ብዙ እንደዚህ አይነት የገጠመን ነገር የለም። የሚደረገው ነገር ምንድነው? ካቦ ነገሮች ላይ ዋስትና አንሰጥም። እሱ ያው በአጠቃቀምም ችግር ይመጣል። ሁለተኛ ደግሞ ጊዜ ነው ሊቀየር የሚችል ነገር ይሄ ብየዳው ላይ የሜካኒካል ነገር ላይ ችግር ካለ ግን ራሳችን ሄደን እናስተካክላለን። እንግዲህ ተመልካቾቻችን ጂም መክፈት ይሄን ያህል ቀላል ነው ማለት ነው። ሁላችሁም እየመጣችሁ በሀገር እጅ የተሰሩ እነዚህን የመሳሰሉ የጂም ቤት እቃዎች ማግኘት ትችላላችሁ። ሌሎች የኑር ሪቪው ፕሮግራሞች ቀጥታ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። የዛሬው የነበረን ቆይታ ይህንን ይመስላል። መልካም ቆይታ